ሰላም ጤና ይስጥልኝ። እንዴት ቆያችሁ? በዛሬው ቪዲዮአችን እጅግ ወሳኝና ሀገራዊ ፋይዳ ያለው ርዕሰ ጉዳይ እናቀርባለን። ሀገርን ማሳደግ፣ ቴክኖሎጂ ማስፋትና ፈጠራ ማበረታታት የሁሉም ሀገራት መንግስታትና ዜጎች ምኞት ነው። ነገር ግን ይሄንን ምኞት ወደ መሬት ለማውረድ ወሳኙ ነገር ምንድን ነው? ገንዘብ ወይስ የሰው ኃይል? መልሱ ከነዚህም ሁሉ በላይ ነው። እሱም ተቋም ወይም ኢንስቲትዩሽን ነው። የዓለም የአእምሮ ሀብት ድርጅት በእንግሊዘኛ ቃሉ ወርልድ ኢንተሌክቹዋል ፕሮፐርቲ ኦርጋናይዜሽን በ2025 ይፋ ባደረገው ሪፖርት የኢትዮጵያ እንደዚሁ የሌሎች 139 ሀገራት የፈጠራ አቅምና በተለይም ደግሞ ለዚህ ፈጠራ መሰረት የሆኑትን ተቋማት በዝርዝር ገምግሟል። ከ139 የዓለም ሀገራት መካከል ኢትዮጵያ የት ትገኛለች? የተቋማት ግንባታችን ለፈጠራ ምቹ ነው ወይስ እዚህ ግባ የማይባል ወይስ አደናቃፊ? ኢትዮጵያ በተቋም ግንባታ በተለይም የፈጠራ ስራ ከሚያበረታቱ ተቋማት አንጻር ከሌሎች ሀገራት ጋር ስትወዳደር ስንተኛ ደረጃ ላይ እንደምትገኝ የ2025 ደረጃዋን ጨምሮ የ5 ተከታታይ ዓመታት ደረጃዋን አቀርብላችኋለሁ። ነገር ግን የቁጥር መረጃ ማለትም 10ኛ 50ኛ ወይም 100ኛ ብሎ መዘርዘር ብቻ ሳይሆን ጥልቅ ግንዛቤ ሊሰጥ የሚችል መንገድ ነው ዙሪያ መለስ ትንታኔ የማቀርበው። ወደ ዋናው ጉዳይ ከመግባታችን በፊት የዓለም አቀፉ የፈጠራ ድርጅት ማን ነው? የሀገራትንስ የፈጠራ ደረጃ እንዴት ነው የሚመዝነው የሚለውን ባጭሩ እናያለን። የተባበሩት መንግስታት ድርጅት በስሩ በርካታ ተቋማት ማለትም 30 አካባቢ የሚሆኑ ተቋማት አሉ። ከነዚህም ውስጥ ደግሞ አንዱ የዓለም የአእምሮ ሀብት ድርጅት ልዩ ኤጀንሲ ከሚባሉ ተቋማት ውስጥ የሚካተት ሲሆን ድርጅቱም በዋናነት የአገራትን በተለይም ደግሞ የአባል ሀገራትን የፈጠራ ስራዎች በዓለም ላይ ተገቢውን እውቅናና ጥበቃ እንዲያገኙ ማገዝ፣ እንደዚሁም መረጃ መሰብሰብና ማሰራጨት ዋና ዋና ተግባራቶቹ ናቸው። ይሄም ተቋም ማለትም የዓለም አቀፉ የአእምሮ ሀብት ድርጅት በየዓመቱ የአባል ሀገራትን የፈጠራ ጠቋሚ ሪፖርት ወይም ሰነድ ያወጣል። ይሄም ሪፖርት በእንግሊዘኛ ቋንቋ ወርልድ ኢኖቬሽን ኢንዴክስ የሚባል ሲሆን በአማርኛ ደግሞ የዓለም የፈጠራ ጠቋሚ ብለን ፍች ሰጥተነዋል። ይህ ድርጅት ማለትም የዓለም የአእምሮ ሀብት ድርጅት የሀገራትን የፈጠራ ብቃት የሚለካው በሁለት ዋና ዋና ክፍሎች ነው። እነሱም ፈጠራ ለመፍጠር እንደ ቅድመ ሁኔታ የሚያስፈልጉት የፈጠራ ግብዓት ሲባሉ እነዚህን የፈጠራ ግብዓት በመጠቀም የሚገኝ ውጤት ደግሞ የፈጠራ ውጤት ይባላል። ዛሬ የምናተኩረው የመጀመሪያውና ዋነኛው የፈጠራ ግብዓት ወይም የፈጠራ አሳይ ሁኔታ ላይ ነው። እሱም ተቋም ነው። በግሎባል ኢኖቬሽን ኢንዴክስ ሪፖርት መሰረት ተቋማት ሲባል ህንፃዎች ወይም ቢሮዎች ብቻ ማለት አይደለም። ተቋማት ማለት ህጎች፣ ደንቦች፣ የመንግስት የአሰራር ቅልጥፍና እና የፖለቲካ መረጋጋት ማለት ነው። በ2025 ሪፖርት መሰረት የሀገራት የተቋም ግንባታ በሶስት ዋና ዋና ክፍሎች ተከፍለዋል። እንደዚሁም በ6 ጠቋሚዎች ወይም መለኪያዎች አማካኝነት ተሸንሽነዋል። ከዚህ ቀጥሎ እነዚህ የተቋም ግንባታ መመዘኛዎች ምንድናቸው የሚለውን እንደዚሁም ከዚህ መመዘኛ አንጻር ኢትዮጵያ ያላት የተቋም ግንባታ ውጤት እንደዚሁም ከሌሎች ሀገራት አንጻር ስትወዳደር ደረጃዋ ስንተኛ ነው የሚለውን እንመለከታለን። በሪፖርቱ መሰረት የመጀመሪያው የተቋም መገምገሚያ ወይም ደግሞ ኢቫሉዌሽን ማድረጊያ መስፈርቶች ከተዘረዘሩት ውስጥ የተቋም ምህዳር ነው። የተቋም ምህዳር ውስጥ ደግሞ ሁለት ንዑስ መለኪያዎች አሉ። አንደኛው የተረጋጋ የቢዝነስ አሰራር ሁኔታ መኖር ነው። ይሄም የተረጋጋ የቢዝነስ አሰራር ምን ሊያካትት ይችላል? በመጀመሪያ ደረጃ የተረጋጋ የፖለቲካ ሁኔታ መኖር ነው። የጸጥታና የደህንነት አስተማማኝነት እንደዚሁም ሊገመት የሚችል የኢኮኖሚ ሁኔታ መለኪያዎቹ ናቸው ማለት ነው። ሌላው የተቋማት ምህዳር ውስጥ የተጠቀሰው በሪፖርቱ መሰረት የመንግስት ውጤታማነት ነው። የመንግስት ውጤታማነት በተለያዩ አካላት እንደዚሁም በራሱ በመንግስት በተለያየ መንገድ ሊለካ ወይም ሊገለጽ ይችላል።
ከኛ ርዕሰ ጉዳይ ወይም ደግሞ ከዓለም አቀፉ የፈጠራ መጠቆሚያ አንጻር ግን መንግስት ውጤታማ ነው የሚባለው በሚከተሉት መመዘኛዎች መሰረት ነው። ከነዚህ ውስጥም የመንግስት ተቋማት ከፖለቲካ ነፃ ሆነው መስራት ሲችሉ፣ የመንግስት ተቋማት ፖሊሲ የመቅረጽ ብቃት ሲኖራቸው፣ በተጨማሪም የመንግስት ተቋማት የተቀረጸ ፖሊሲን የመተግበር ብቃት ሲኖራቸው፣ መንግስት የሚያወጣቸውን ፖሊሲዎች ለመተግበር ቁርጠኛ ሲሆንና ወጥ የሆነ ፖሊሲ ሲኖር፣ እንደዚሁም ጠንካራ የኢንተርፕረነርሺፕ ፖሊሲና ባህል ሲኖር ነው። በ2025 በወርልድ ኢኖቬሽን ኢንዴክስ ሪፖርት ወይም ደግሞ የዓለም የፈጠራ ጠቋሚ ሪፖርት መሰረት በተቋም ምህዳር የኢትዮጵያ ውጤት እንደሚከተለው ተቀምጧል። የተረጋጋ የቢዝነስ አሰራር በመኖር ከመቶ ያገኘችው ነጥብ 26.7 ነው። ከ139 ሀገራት ደግሞ 128ኛ ወጣለች። የመንግስት ውጤታማነትን በሚለካው መለኪያ ደግሞ ከመቶ ያገኘችው 24.2 ነው። ከ139 115ኛ ወጣለች። በአጠቃላይ በተቋማት ምህዳር ከመቶ 25.4 እንደዚሁም ደረጃዋ ደግሞ ከ139 ሀገራት 126ኛ ወጣለች ማለት ነው። መስፈርት በሁለተኛ ደረጃ ያለው የአስተዳደር ቁጥጥር ነው። በዓለም አቀፉ የፈጠራ መጠቆሚያ ወይም ግሎባል ኢኖቬሽን ኢንዴክስ ማዕቀፍ ውስጥ የቁጥጥር ምህዳር ወይም ሬጉላቶሪ ኢንቫይሮንመንት ማለት ለአዳዲስ ፈጠራዎች፣ ለንግድ ስራ እና ለኢንቨስትመንት አመቺ የሆኑ የህግና የፖሊሲ ሁኔታዎች መኖር ማለት ነው። ይህ መስፈርት አገራት ለፈጠራ ስራ ወይም ኢኖቬሽን ምን ያህል የተረጋጋ ፍትሃዊና ቀልጣፋ የህግ አሰራር እንደዘረጉ የሚለካበት ቁልፍ መለኪያ ነው ማለት ነው። የቁጥጥር ምህዳርን በዓለም አቀፍ የፈጠራ ጠቋሚ ወይም ግሎባል ኢኖቬሽን መስፈርት መሰረት ስንተነትነው በዋናነት በሁለት ንዑስ መለኪያዎች ላይ ያተኩራል። የመጀመሪያው የአስተዳደር ወይም የቁጥጥር ጥራት ነው። የአስተዳደር ወይም የቁጥጥር ጥራት የሚያመለክተው ደግሞ መንግስት የግሉን ዘርፍ ልማት የሚያበረታቱና የሚያግዙ ፖሊሲዎችን የመቅረጽና የመተግበር አቅሙን ነው። ስለዚህ ምን ይለካል ማለት ነው? መንግስት በገበያ ላይ የሚያደርገውን ጣልቃ ገብነት ተገቢ ነው ወይስ አይደለም የሚለውን፣ የዋጋ ቁጥጥር አለ ወይስ የለም፣ ካለስ ተገቢ ነው የሚለውን ያያል ማለት ነው። የንግድ ድርጅትን የሚያሰናክሉ ወይም የንግድ ስራን የሚያሰናክሉ ህጎች አሉ ወይስ የሉም የሚሉትን ይለካል። ዓላማው እንግዲህ አላስፈላጊ ቢሮክራሲን በማስወገድ ፈጠራን ማበረታታት ነው ማለት ነው። ሌላው የአስተዳደር ወይም የቁጥጥር ምህዳር ውስጥ ያለው ሁለተኛው ንዑስ ክፍል የህግ የበላይነት ነው። የህግ የበላይነት ሲባል እንግዲህ ይህ በተቀመጡ ህጎች ላይ ህብረተሰቡ፣ የስራ ፈጣሪዎችና ባለሀብቱ ያላቸውን እምነት ይለካል። ማለትም አሰራሮች ሲጣሱ ፍርድ ቤት በፍጥነት ያስፈጽማሉ የሚለውን፣ ፖሊስና ፍርድ ቤት ከሙስና የጸዱ ናቸው ወይ የሚለውን ያያል። በተለይም የአእምሮ ሀብት ንብረት ጥበቃ በተመለከተ ልዩ ትኩረት ይሰጣል ማለት ነው። ዓላማውም የስራ ፈጣሪዎች የፈጠራ ውጤታቸው እንደማይሰረቅባቸውና ምናልባት ቢሰረቅም ህጋዊ ካሳ እንደሚያገኙ እርግጠኛ እንዲሆኑ ያደርጋል ማለት ነው። በጽንሰ ሐሳብ ደረጃ የአስተዳደር ወይም የቁጥጥር ምህዳር አሁን የተመለከትነው ሲሆን፣ በቁጥር ደረጃ ደግሞ የኢትዮጵያ ውጤት የአስተዳደር ወይም የቁጥጥር ጥራት ላይ ያገኘችው ነጥብ በ2025 ሪፖርት መሰረት ከመቶ 23.2 ነው።
ከ139 ሀገራት የወጣችው ደግሞ 129ኛ ነው። የህግ የበላይነትን በተመለከተ ከመቶ ያገኘችው 36 ነው። ደረጃዋ ደግሞ ከ139 ሀገራት 107ኛ ወጣለች ማለት ነው። በአጠቃላይ የአስተዳደርና የቁጥጥር ምህዳር ላይ ከመቶ ያገኘችው የሁለቱ አቨሬጅ 29.6 ሲሆን ደረጃዋ ደግሞ ከ139 ሀገራት 118ኛ ሆናለች ማለት ነው። ሌላው በሶስተኛ ንዑስ ክፍልነት የተቋማት መለኪያነት የተቀመጠው የቢዝነስ ምህዳር ነው። የቢዝነስ ምህዳር በዓለም አቀፉ የፈጠራ ጠቋሚ ወይም ግሎባል ኢኖቬሽን ኢንዴክስ አውድ ሲተረጎም አንድ ሰው የንግድ ስራ ለመጀመር ለማስቀጠልና አስፈላጊ ሲሆንም ለመዝጋት ያለውን ሂደት ምን ያህል ቀላል እና አበረታች እንደሆነ ይለካል ማለት ነው። ስለሆነም የዚህ ክፍል አንዱ መለኪያ ቢዝነስ ለመስራት የተረጋጋ ፖሊሲ መኖር ነው። ፖሊሲ ስቴቢሊቲ ፎር ዱይንግ ቢዝነስ ይሉታል። በዓለም አቀፉ የፈጠራ ጠቋሚ ወይም ግሎባል ኢኖቬሽን ኢንዴክስ መሰረት ፈጠራ ወይም ኢኖቬሽን የረጅም ጊዜ ኢንቨስትመንት ተደርጎ ነው የሚወሰደው። አንድን ቴክኖሎጂ ሰርቶ ለገበያ ለማቅረብ አመታት ይፈጃል። ስለዚህ የተረጋጋ ፖሊሲ መኖር ለምን ያስፈልጋል? እንዳልነው ፈጠራ የረጅም ጊዜ እቅድ ነው። ፈጠራና ከፈጠራ ጋር የተያዙ ቢዝነሶች የአጭር ጊዜ ስራዎች አይደሉም። ስለዚህ እንደነዚህ አይነት ቢዝነሶች ለ7 ወይም ለ10 ዓመት ታቅደው ነው ወደ ስራ የሚገቡት። የፖሊሲ መረጋጋት ከሌለ ስራ ፈጣሪዎችና ባለሀብቶች ነገ ህጉ ቢቀየርስ እያሉ ስለሚፈሩ ወደ ስራ መግባት አይፈልጉም፣ ወይም ደግሞ ጊዜያቸውንና ገንዘባቸውን ኢንቨስት ማድረግ አይፈልጉም። ሌላው የተረጋጋ ፖሊሲ አለ የሚያስብለው የመንግስት የአስተዳደር ለውጥ ጊዜ ነው። ሚኒስትሮች ወይም የመንግስት ባለስልጣናት ሲቀያየሩ ፖሊሲው አብሮ አለመቀየሩን ያመለክታል። የአንድ ሀገር የንግድ ፖሊሲ በግለሰቦች ፍላጎት ላይ ሳይሆን በተቋማት አሰራር ላይ የተመሰረተ መሆኑን ያረጋግጣል ማለት ነው። በተጨማሪም የምክክር ሂደት ነው። በተረጋጋ የፖሊሲ ምህዳር ውስጥ መንግስት አዳዲስ ህጎችን ወይም ፖሊሲዎችን ቢቀይር እንኳን የግሉን ዘርፍ ያማክራል፣ አስተያየት ይቀበላል። ድንገተኛ መርዶ ወይም ሾክ አይሆንም ማለት ነው። ለውጦች አስቀድመው የሚታወቁና የታመነባቸው ናቸው ማለት ነው። የፖሊሲ ስቴቢሊቲ የሚመለከተው ይሄንን ነው። የቢዝነስ ምህዳር ውስጥ በሁለተኛ ደረጃ የተጠቀሰው የኢንተርፕረነር ፖሊሲና ባህል ነው። በዚህ መለኪያ ደግሞ ሁለት ነጥቦችን እናነሳለን፣ ፖሊሲና ባህል የሚሉትም ማለት ነው። የፖሊሲዎች ሚና እንግዲህ ፖሊሲዎች ለኢንተርፕረነርሺፕ መሰረታዊ ድጋፍ ይሰጣሉ። በዓለም አቀፍ የፈጠራ ተቋሚ ወይም ግሎባል ኢኖቬሽን ኢንዴክስ መሰረት ጠንካራ ፖሊሲዎች የሚከተሉትን ያካትታሉ። የፋይናንስ ድጋፍ ነው የመጀመሪያው። መንግስት ለጀማሪዎች መነሻ ካፒታል ወይም ሲድ ፈንድ ወይም የግብር እፎይታ ይሰጣል። ቀላል ምዝገባ ነው። ሌላው ድርጅት መክፈትና መዝጋት ቀላል ነው የሚሆነው። ይህም የቢሮክራሲ ቅነሳ ወይም ደግሞ ውስብስብ የሆነ ቢሮክራሲ አለመኖርን ይጠቁማል። በተጨማሪም የኢንኩቤተር ማዕከላት ናቸው። መንግስት የጋራ ስራ ቦታዎችን ያቋቁማል። የምክር የቴክኒክና የተለያዩ ድጋፎችን ይሰጣል በኢንኩቤሽን ማዕከላት ማለት ነው። ሌላው የቢዝነስ ምህዳር ውስጥ አሁንም ያለው የባህል ነው። እንግዲህ ባህል የፈጠራ ስራን ያበረታታል። ፖሊሲዎች ቢኖርም እንኳ ባህሉ ካልደገፈው የስራ ፈጠራ አይበረታታም። ይሄም ምን ማለት ነው? ውድቀትን አለመፍራት ባህል ውስጥ ነው የሚካተተው። የፈጠራ ስራ ማለት በተደጋጋሚ መውደቅና መማር ነው። ስለዚህ ባህሉ ውድቀትን እንደ ማግለያ ወይም ስቲግማ የማይቆጥረው ከሆነ
በተቃራኒው የመማሪያ መንገድ አድርጎ የሚመለከተው ከሆነ የስራ ፈጣሪዎች ወይም ደግሞ ኢኖቬተርሶች ይበረታታሉ ማለት ነው። በተጨማሪም አደጋን የሚጋፈጥ ሪስክ የሚወስድ ትውልድ ባህል ውስጥ ነው ያለው። ወጣቶች አስተማማኝ የቅጥር ስራ ብቻ ሳይሆን የአደጋ እድል ያላቸው ነገር ግን ትልቅ ስኬት የሚያገኙ ስራዎችን እንዲመርጡ ማበረታታት የሚችለው ባህሉ ነው። በተጨማሪም አርአያነት ነው። ስኬታማ የሆኑ የሀገር ውስጥ ስራ ፈጣሪዎች በህብረተሰቡ ዘንድ ተቀባይነትና ክብር የሚያገኙ ከሆነ ሌሎችን ያነሳሳሉ ማለት ነው። የቢዝነስ ምህዳር ላይ ቁጥራዊ መረጃዎችን ስንመለከት ቢዝነስ ለመስራት የተረጋጋ ፖሊሲ በመኖር ከመቶ ያገኘችው ነጥብ ኢትዮጵያ 27.9 ነው። ደረጃዋ ደግሞ ከ139 አገራት 108ኛ ወጣለች ማለት ነው። ነገር ግን እዚህ ላይ የኢንተርፕረነርሺፕ ፖሊሲ እና ባህልን በተመለከተ መረጃ አልተሟላም በሚል ይመስለኛል ቁጥር የለም ሪፖርቱ ላይ። ስለዚህ የተጠቀሰው አንዱ ብቻ ነው፣ ቢዝነስ ለመስራት የተረጋጋ ፖሊሲ በመኖር የሚለው ነው። በጥቅሉ የቢዝነስ ምህዳር ላይ ኢትዮጵያ በ2025 ሪፖርት መሰረት ከመቶ ያገኘችው 27.9 ነው። ደረጃዋ ደግሞ በጥቅል ከ139 106ኛ ወጣለች ማለት ነው። በመጨረሻ ላይ የምናየው የጥቅል ውጤቷን ነው። እስካሁን በ6 መለኪያዎች እንደዚሁም በ3 ንዑስ ክፍሎች ከፍለን ውጤቷንና ደረጃዋን ተመልክተናል። መጨረሻ ላይ የምናየው አጠቃላይ ውጤቱን ነው። ፈጠራን በተመለከተ የተቋም ግንባታ የኢትዮጵያ ከመቶ ያላት ውጤትና ከ139 ስንተኛ እንደወጣች በሪፖርቱ መሰረት ኢትዮጵያ በተቋም ግንባታ ከመቶ ያገኘችው 27.6 ነው። ደረጃዋ ደግሞ ከ139 122ኛ በአቬሬጅ ወጣለች ማለት ነው። እንግዲህ በ2025 ሪፖርት መሰረት ግምገማ የተደረገላቸው ወይም ሪፖርቱ ላይ ያሉት 139 ሀገራት ናቸው። ከ139 ሀገራት 121ዱ ኢትዮጵያን በልጠዋል። ኢትዮጵያ የበለጠችው ደግሞ 17 ሀገራትን ነው ማለት ነው። 17 ሀገራትን ኢትዮጵያ በልጣለች። ተቋም ግንባታ ፈጠራን በተመለከተ በተቋም ግንባታ የወጣውን ሪፖርት መሰረት አድርገን ከጥቂት ሀገራት ጋር ለማወዳደር እንሞክር። እንግዲህ በ2025 ሪፖርት መሰረት አንደኛ የወጣችው ሲንጋፖር ናት። ሲንጋፖር ከመቶ ያመጣችው ነጥብ 98.7 ነው። በአማካኝ 10 ከፍተኛ ውጤት ያላቸው ሀገራት እንደ ሲንጋፖር አንደኛ ናት፣ ሁለተኛ፣ ሶስተኛ ብለው እስከ 10ኛ የወጡት 10 ከፍተኛ ውጤት ያላቸው ሀገራት አማካይ ውጤት 78.63 ነው ከመቶ ያላቸው ውጤት ማለት ነው። ከሳራ በታች ያሉ ሀገራት ደግሞ ከሳራ በታች ያሉት ሀገራት ከኢትዮጵያ ጋር ተቀራራቢ የሆኑት የአማካይ ውጤታቸው 46.26 ነው። በገቢ ደረጃ ደግሞ ዝቅተኛ ገቢ ያላቸው ሀገራት አማካይ ውጤት 34.81 ነው። የኢትዮጵያ ውጤት ቀደም ብለን እንደገለጽ ነው 27.64 ነው ከመቶ ማለት ነው። ከ139 ሀገራት 139ኛ የወጣችው ቬንዙዌላ ናት። የመጨረሻ የወጣችው በተቋም ግንባታ እሷ ያገኘችው ከመቶ 1.9 ነው። ኢትዮጵያ ያገኘችው 27.64 ነው። አንደኛ የወጣችው ሲንጋፖር ያገኘችው 98.7 ነው። ቬንዙዌላ ግን መጨረሻ ላይ የወጣችው 1.9 ነው ውጤቷ። በተቋም ግንባታ በዓለም የፈጠራ መጠቆሚያ ወይም ማወዳደሪያ መስፈርት መሰረት አንደኛ ስለወጣችው ሲንጋፖር እስኪ ጥቂት ነገር እንበል። እንግዲህ ሲንጋፖር በተለያዩ የማህበረሰብና የኢኮኖሚ የእድገት መለኪያዎች በዓለም አቀፍ ደረጃ መገለጫዎቿ የሚከተሉት ናቸው። ከነሱ ውስጥም ከፍተኛ የነፍስ ወከፍ ገቢ፣ ከማንኛውም የኤሽያ ሀገር በላይ በአብዛኞቹ የብድር ተንታኞች ወይም የደረጃ አውጪዎች ኤ የተሰጣት 3 የተሰጣት፣
ጥራት ባለው ትምህርት፣ ከፍተኛ የትምህርት ሽፋን፣ ከፍተኛ የጤና አገልግሎት፣ 80% አካባቢ ህዝቧ የመኖሪያ ቤት ተጠቃሚ፣ እንደዚሁም እጅግ በጣም ሰላማዊ፣ ሌሎች ሊጠቀሱ የሚችሉ በርካታ በጎ ነገሮች አሏት። ሲንጋፖር እንደዚህ ከሆነች እስኪ ደግሞ 139ኛ ወይም በተቋም ግንባታ የመጨረሻ ስለወጣችው ቬንዙዌላ እስኪ ጥቂት ነገር እናንሳ። የቬንዙዌላ መገለጫዎች ከሆኑት ውስጥ በአገሪቷ ላይ አምባገነናዊ አስተዳደር ነው ያለው። በጣም በሙስና የተጨማለቀች ሀገር ናት። ከፍተኛ የዋጋ ግሽበት የሚታይባት፣ የመሰረታዊ ሸቀጦች እጥረት ያለባት፣ ስራ አጥና ድህነት በጣም የተንሰራፉባት፣ ከፍተኛ የወንጀል ሁኔታ፣ ከፍተኛ ስደት በኦቻ በተባበሩ መንግስታት የኦቻ ሪፖርት መሰረት ከ29 ሚሊዮን አካባቢ ህዝቧ 7.9 የሚሆኑ ተሰደው ነው የሚገኙት። ስለዚህም ተቋማቶቿ ኦልሞስት ወደ አለመኖር እየተቀየሩ ነው። በሪፖርቱ መሰረት ፈጠራ በተመለከተ የኢትዮጵያ ነጥብ ወይም ደግሞ ከመቶ ያገኘችው ነጥብ እየተስተካከለ ወይም ደግሞ እየተሻሻለ ወይስ በተቃራኒው እየሄደ ነው የሚለውንም ለመመልከት እንሞክር እስኪ። ቀደም ብለን እንደገለጽነው በ2025 የኢትዮጵያ ደረጃ ከመቶ ያገኘችው 27.6 ነው። በ2024 ደግሞ የነበረው 25.6 ነው። በ2023 ያገኘችው ነጥብ ደግሞ 32.7 ነው። በ2023 በ2022 የነበራት ነጥብ 44 ነጥብ ነው። በ2021 ደግሞ 44.4 ነው ከመቶ ያገኘችው ማለት ነው። ስለዚህ ከ2025 አንፃር 2024 ዝቅ ያለ ነው። ሌሎቹ ግን የበለጡ ናቸው። ስለዚህ ውጤቱ የሚያሳየን በተቋም ግንባታ ፈጠራን በተመለከተ ኢትዮጵያ ያላት አፈጻጸም ጥሩ አይደለም። በተጨማሪም ውጤቷ እየወረደ ያለ ስለሆነ የሚመለከተው አካል ሀገር እንደ ሀገር ለምትፈልጋቸው መሰረታዊ ነገሮች ማለትም እንደ ፈጠራ፣ ዘላቂ የኢኮኖሚ እድገት፣ ሰላም፣ ዓለም አቀፍ ተወዳዳሪነትና ተሰሚነት ካለ ጠንካራ ተቋማት እውን መሆን አይችሉም። ጠንካራ ተቋማት የሌላት ሀገር ጠንካራ ስር እንደሌለው ዛፍ ወይም መሰረት እንደሌለው ቤት ናት። ይህንን መቀበል ትክክል ነው። ይህንን መቀበል አለመቻል ግን ተራ የአመለካከት ልዩነት ሳይሆን አገርን ብሎም እያንዳንዱን ዜጋ ዋጋ የሚያስከፍል ነው የሚሆነው። የ2025 የዓለም አቀፉ የአእምሮ ሀብት ድርጅት ሪፖርት የኢትዮጵያ ተቋማት ጠንካራ አለመሆናቸውን ነው የሚያሳየን። ከ100 ኢትዮጵያ ያገኘችው 25% አካባቢ ወይም ደግሞ ቁጥሩ በትክክል ለመግለጽ 27.6 ነው። የድርጅቱ ሪፖርት እንደተጠበቀ ሆኖ ዝርዝር ጥናት ሳናደርግ የዕለት ከዕለት ምልከታችንንና ገጠመኞቻችንን መሰረት በማድረግ የኢትዮጵያ ተቋማት እንዴት እንገልጻቸዋለን? በእኔ እይታ ኢትዮጵያ ጠንካራ ተቋማት ያሏት። ለዚህ ማስረጃ አገሪቷ ያለችበት የኢኮኖሚና ሌሎች ሁኔታዎችም ናቸው። ስለዚህ ጠንካራ ተቋማትን መገንባት የአማራጭ ጉዳይ ሳይሆን ግዴታ ነው። ምክንያቱም ተቋማት የፈጠራ የምንበለው የእድገት ሌላ ብንለው መሰረት ናቸው። ካለ ጠንካራ ተቋማት አገር የምታድግበትና የምትበለጽግበት ሌላ አማራጭ ወይም ሌላ አቋራጭ መንገድ የለም። ምናልባት ግለሰቦች በአቋራጭ ሊበለጽጉ ይችላሉ። አገር ግን እንደ ሀገር ይሄንን ማድረግ አትችልም። ይህ ማለት ግን ጠንካራ ተቋማት በአጭር ዓመታት ጠንክረው ይወጣሉ ወይም ይታያሉ ማለት አይደለም። ነገር ግን መንግስት የጠንካራ ተቋማትን አስፈላጊነት ከልቡ ካመነ ብሎም እምነቱን በተግባር ከመነዘረው ህዝቡም ድጋፍ ብሎም አዎንታዊና ገንቢ ጫና ካስደረገ ሌሎች ሀገራት ጠንካራ ተቋማት ገንብተው የጠንካራ ተቋማትን ፍሬ እንዳገኙት እኛም የማናገኝበት ምንም ምክንያት የለም።
የዛሬው ዝግጅታችን ይህን ይመስል ነበር። እናንተስ ምን ትላላችሁ? ሐሳባችሁን በኮሜንት ላኩልኝ። ቻናሉን ሰብስክራይብ፣ ላይክ እና ሼር እንድታደርጉልኝ በአክብሮት ጠይቃለሁ። በቀጣይ በሌላ ቁም ነገር አዘል ርዕስ እስከምንገናኝ ቻው፣ ሰላም ሁኑ። ሰላም፣ እድገትና ብልጽግና ለሀገራችን ለኢትዮጵያ።